ኢትዮጵያ በአንድ ዓመት ውስጥ ለ30 ቀናት የኢንተርኔት አገልግሎትን በማቋረጧ ወደ $9 ሚሊዮን ገደማ ማጣቷን መቀመጫውን በዩናይትድ ስቴትስ ያደረገው ብሮኪንግስ የፖሊሲ ጥናት ተቋም ባለፈው ሳምንት ይፋ ያደረገው ጥናት ጠቁሟል። የብሮኪንግስ የፖሊሲ ጥናት ተቋም ምክትል ፕሬዝዳንት ዳረል ዌስት ባቀረቡት ጥናት በቅርብ ዓመታት ተጠቃሚዎች የሚገለገሉባቸውን የተወሰኑ አፕሊኬሽኖች የሞባይል ኢንተርኔት አገልግሎት አሊያም መላውን የኢንተርኔት አገልግሎት በመንግስታት ማቋረጥና መዝጋት እየተለመደ የመጣ ክስተት መሆኑን አትተዋል። ከነዚህ ሀገራት መካከል አንዷ ኢትዮጵያ ነች። ከሰኔ 24 ቀን 2007 ዓ.ም እስከ ሰኔ 23 ቀን 2008 ዓ.ም ባሉት ጊዜያት ለ30 ቀናት በኢትዮጵያ የኢንተርኔት አገልግሎት መቋረጡን ይኸው ጥናት ጠቁሟል። መንግስታት ብሔራዊና የህብረተሰብ ደህንነትና ኢኮኖሚያዊ ጉዳዮች የኢንተርኔት አገልግሎትን ለመዝጋት ምክንያቶች መሆናቸውን የሚናገሩት የብሮኪንግስ የፖሊሲ ጥናት ተቋም ምክትል ፕሬዝዳንት ዳረን ዌስት የመንግስት እርምጃ በውጭ ባለሀብቶች ላይ ተጽዕኖ እንደሚኖረው ይናገራሉ። It certainly affects international investors. They may be less willing to put money into the country if they በእርግጠኝነት በውጭ ባለወረቶች ላይ ተጽዕኖ ያሳድራል። እንዲህ አይነት የአገልግሎት መስተጓጎል ከተመለከቱ ገንዘባቸውን በአገሪቱ በስራ ላይ ከመዋል ሊታቀቡ ይችላሉ። የኢንተርኔት አገልግሎትን መዝጋቱ የሚያስከፍለው ኢኮኖሚያዊ ዋጋ የከፋ ነው። ኢኮኖሚያዊ እንቅስቃሴውን ያዳክመዋል። የገቢ ግብር ይቀንሳል። በንግዱ ህብረተሰብና በመንግስት መካከል ያለውንም መተማመንም ይጎዳዋል። ከዚህ በተጨማሪ በሸማቾች ላይም ተጽዕኖ አለው። ምክንያቱም በርካታ ሰዎች በሞባይል ገንዘብ ያንቀሳቅሳሉ። the consumer sector because a lot of people are engaging in mobile money transactions. በስልጣን ላይ ያለው መንግስት ከገጠመው ተከታታይ ህዝባዊ ተቃውሞ በኋላ የኢንተርኔት አገልግሎቱን መገደብ ብሎ ማቋረጡን መርጧል። የአገልግሎቱ መቋረጥ በቅርብ ጊዜ መልስ የሚያገኝ አይመስልም። በኢትዮጵያ የዴንማርክ አምባሳደር የሆኑት ሜቴ ታይጌሰን በትዊተር የማህበራዊ ድረገጻቸው እንዳሰፈሩት የኢትዮጵያ መንግስት የሞባይል ኢንተርኔትና የማህበራዊ ድረገጾች አገልግሎትን መልሰው ግልጋሎት የሚጀምሩበትን ተጨባጭ ጊዜ ማስታወቅ አልቻለም። በኦሮሚያና የአማራ ክልሎች እንደ ዋትስአፕና ቫይበር ያሉ አገልግሎቶች ከተቋረጡ ሰነባብተዋል። ፌስቡክና ትዊተርን የመሳሰሉ የማህበራዊ ድረገጾችም አዲስ አበባን ጨምሮ በበርካታ የአገሪቱ ክፍሎች አገልግሎታቸው ሙሉ በሙሉ ተዘግቷል አሊያም ከፍተኛ ገደብ ተጥሎበታል። ዳረል ዌስት እንደሚሉት አብዛኞቹ መንግስታት የኢንተርኔት አገልግሎቱን ሲያቋርጡ የሚያስከትለውን ጣጣ ከግንዛቤ ውስጥ አያስገቡም። ዳረል በጥናቱ የተዘጋው ኢንተርኔት ከአገሪቱ ኢኮኖሚያዊ እንቅስቃሴ ጋር ያለውን ትስስር ለመፈተሽ ሞክረናል ሲሉ ለዶይቼ ቬለ ተናግረዋል። What I did is in the paper I include the formulas. በጥናቱ መረጃውን ለማጠናቀር የተጠቀምኩበትን ስሌት በጽሁፉ አካትቼዋለሁ። በዋነኝነት የአገሪቱን ዓመታዊ የምርት መጠን፣ የኢንተርኔት አገልግሎት ተቋርጦ የሚቆይበትን ጊዜ ርዝመት፣ የዲጂታል ኢኮኖሚውን ስፋት፣ በኢትዮጵያ ያለውን የሞባይል ተጠቃሚ ብዛትና የኢንተርኔት መዘጋት የሚፈጥረውን ተደራራቢ ተጽዕኖ ፈትሸናል። The extent of the digital economy and the degree of mobile penetration within the country and then a multiplier effect in terms of the outage. ቀድሞም እጅግ ደካማ የቴሌኮሙኒኬሽን መሰረተ ልማትና ከአጠቃላይ የአገሪቱ ህዝብ አኳያ ውስን የኢንተርኔት ተጠቃሚ የሚገኝባት የኢትዮጵያ መንግስት አገልግሎቱን ሳንሱር ያደርጋል እየተባለ ወቀሳ ይቀርብበታል። የኢትዮጵያ መንግስት ከጎርጎሮሳዊው 2006 ዓ.ም ጀምሮ ውስብስብ ቴክኖሎጂዎችን በመጠቀም የተጠቃሚዎችን የማህበራዊ ድረገጾች ይበረብራል፣ መረጃዎችንም ያግዳል ሲል የሰብአዊ መብት ተሟጋቹ ፍሪደም ሃውስ ይተቻል። ከኢትዮጵያ የኢንተርኔት ተጠቃሚዎች ዘንድ እንዳይደርሱ ገደብ የሚጣልባቸው ድረገጾች መንግስትን የሚተቹ መረጃዎችና የግለሰቦችን አስተያየቶች የሚያሰፍሩ መቀመጫቸውን በውጭ ሀገራት ያደረጉ ናቸው። በኢትዮጵያ ተግባራዊ የተደረገው የአስቸኳይ ጊዜ አዋጅ ኢንተርኔትን ጨምሮ በሞባይል፣ በጽሁፍ፣ በቴሌቪዥን፣ በሬዲዮ፣ በማህበራዊ ሚዲያ የሚደረጉ የመረጃ ልውውጦችን አግዷል። የኢትዮጵያ መንግስት ከዚህ ውሳኔ ከመድረሱ በፊት ተመሳሳይ እርምጃ ሊወስድ እንደሚችል ጥቆማ ሰጥቶ ነበር። በተባበሩት መንግስታት ድርጅት 71ኛ ጠቅላላ ጉባኤ ላይ የታደሙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ካነሷቸው ርዕሰ ጉዳዮች መካከል የማህበራዊ ድረገጾች አጠቃቀም አንዱ ነበር። አቶ ኃይለማርያም በማህበራዊ ድረገጾች የሚሰራጭ መረጃ በቀላሉ እንዴት እንደሚዛመትና ሰዎችን በተለይም ወጣቶችን እንደሚያሳስት እየታዘብን ነው ብለው ነበረ። ጠቅላይ ሚኒስትሩ ማህበራዊ የመገናኛ ዘዴዎች እውነተኛ ጥያቄ ያላቸው ሰዎችን ለጽንፈኞች መጠቀሚያ እያደረገ ነው፣ ጥላቻን ለማስፋፋትም እየተጠቀሙበት ነው ብለው ነበር።
በኢትዮጵያ በኢንፎርሜሽን ቴክኖሎጂ ዘርፍ መሰማራት ለሚፈልጉ ኩባንያዎችም ይሁን ስራ ፈጣሪዎች እድሉ የላቸውም። የአገሪቱ የኢንተርኔት አገልግሎት ሙሉ በሙሉ በኢትዮ ቴሌኮም ቁጥጥር ስር ነው። የአገሪቱ መንግስት ዘርፉን ለውጭ ባለ ሀብቶች እንዲከፍት የቀረቡለትን ጥሪዎች ሁሉ ውድቅ አድርጓል። የቴሌኮሙኒኬሽን መሰረተ ልማቱ በዋነኛነት በቻይና ብድርና ቴክኖሎጂ ላይ ጥገኛ ነው። የቻይናዎቹ ZTE እና ሁዋዊ ኩባንያዎች የሞባይል አገልግሎቱን በአዲስ አበባ ወደ 4G ከአዲስ አበባ ውጪ ደግሞ ወደ 3G የማሳደግ ስራ ጀምረው ነበር። የቻይናዎቹ ኩባንያዎች የገነቧቸው አገልግሎቶች ከፍተኛ ወጪ ቢወጣባቸውም ጥራታቸው ደካማ ነው የሚል ትችት ይሰነዘርባቸዋል። የኢትዮጵያ ባንኮች፣ አገር አስጎብኝ ድርጅቶችና የገንዘብ ዝውውር ተቋማት ግልጋሎታቸውን ከኢንተርኔት ጋር በማቆራኘት ለማፋጠን ሲያደርጉት የከረሙት ጥረት በሚቀጥሉት 6 ወራት ፈተና ይገጥመዋል። አሁንም ዳረል ዌስት every country is seeing its digital economy grow as a percentage of GDP. በኢንተርኔት የሚሰጡ አገልግሎቶች በሁሉም ሀገሮች የዓመታዊ የምርት መጠን ላይ እድገት እንዲፈጠር እያደረጉ ነው። ሰዎች በኢንተርኔት የሚያገኟቸው ግልጋሎቶችና የሚያደርጓቸው ግብይቶችን እየወደዷቸው መጥተዋል። ብዙ ሰዎች ለመሰረታዊ የሸቀጦች ግብይትና አገልግሎቶች ኢንተርኔትን መምረጥ ጀምረዋል። መንግስታት የኢንተርኔት አገልግሎትን ሲያቋርጡ ራሳቸውን በዚያ ቦታ ላይ አድርገው መመልከት አለባቸው። ምክንያቱም የራሳቸውን የንግድ ስራና ኢኮኖሚ እየጎዱ ነው። And so when governments disrupt that, they're really shooting themselves in the foot because they're hurting their own businesses and their own economy. የኢትዮጵያ መንግስት ኢንተርኔትን ሲያቋርጥ አሊያም ገደብ ሲጥል የመጀመሪያው አይደለም። የከፍተኛ ትምህርት ተቋማት መግቢያ ፈተና በተሰረቀበት ወቅት ተመሳሳይ እርምጃ መውሰዱ አይዘነጋም። በአገሪቱ ለተከሰተው ፖለቲካዊ ቀውስ በውጭ ሀገራት የሚገኙ ኢትዮጵያውያንን የሚወቅሰው መንግስት የአገሪቱን ብሔራዊ ደህንነት ለመታደግ የወሰደው እርምጃም እንደሆነ ሲናገር ይደመጣል። ለተጨቆኑ ሰዎች የሚሟገተው የጀርመን ተቋም ኃላፊ ኦልሪሽ ዴሊዩስ በአማራና ኦሮሚያ ክልሎች የተቀሰቀሰው ተቃውሞ ወደ ሌሎች አካባቢዎች እንዳይዛመት የሚጥረው መንግስት ፈተናዎች በዝተውበታል ይላሉ። ባለፉት ቀናት በኦሮሚያ ክልል ለተፈጠረው ሁኔታ በአማራ ክልል የአጋርነት እንቅስቃሴን ተመልክተናል። መንግስት ተቃውሞቹ ወደ ሌሎች ክልሎች ሊዛመት ይችላል የሚል ፍርሃት አለበት። ሁኔታው እጅጉን አደገኛ ነው። ለዓለም ደህንነታችን የተጠበቀ ነው እያለ ሲሰብክ ባለሀብቶችንም ሲጋብዝ ነበር። አሁን ባለወረቶች ተደናግጠዋል። ኢትዮጵያን ጥለው ለመውጣትም እያሰቡ ነው። ይህ ከፍተኛ ኢኮኖሚያዊ ጫና ይኖረዋል። በብሮኪንግስ የፖሊሲ ጥናት ተቋም ዘገባ መሰረት ባለፈው ዓመት በ19 ሀገሮች የተከሰተ የኢንተርኔት መቋረጥ የ$2.4 ቢሊዮን ኪሳራ ማድረሱን አትቷል። የዘገባው ጸሐፊ ዳረል ዌስት የኢንተርኔት መቋረጥ ወይም እንደ ዋትስአፕ እና ቫይበር ያሉ ማንቀሳቀሻዎች መታገድ ቤተሰብና ጓደኛሞች ያላቸው ግንኙነት ላይም የከፋ ጫና እንደሚያሳድር ገልጠዋል። በአነስተኛ የገንዘብ አቅም አዳዲስ የሥራ ሐሳብ ይዘው ገበያውን ለሚቀላቀሉ ጀማሪ ኩባንያዎች የኢኮኖሚ እንቅስቃሴውን በማዘግየት አሊያም ጨርሶ በማቆም የሚያሳድረው ጫናም አለ። በዳረል ዌስት ዘገባ ኢትዮጵያ ተመሳሳይ የኢንተርኔት መዘጋት ወይም መቋረጥ ከሚከሰትባቸው ህንድና ሳውዲ አረቢያን ከመሳሰሉ አገሮች ተርታ ተሰልፋለች። A number of other countries where there have been internet or mobile shutdowns. ኢንተርኔት አሊያም ሞባይል የተዘጋባቸው ሌሎች ሀገሮችም አሉ። ይህ እንደ ህንድ፣ ሳውዲ አረቢያ፣ ብራዚል፣ ሞሮኮን ይጨምራል። በአጠቃላይ ባለፈው ዓመት 19 ሀገሮች ኢንተርኔትን ዘግተዋል። ኢንተርኔት በእነዚህ ሀገሮች 82 ጊዜ ተዘግቷል። There was a total of 82 different shutdowns. የኢንተርኔት አገልግሎት በተቋረጠባቸው ሀገራት የደረሰው ኢኮኖሚያዊ ጫና በህንድ ከፍተኛ ነው። አገልግሎቱ በመቋረጡ ህንድ $968 ሚሊዮን፣ ሳውዲ አረቢያ $465 ሚሊዮን፣ ሞሮኮ $320 ሚሊዮን፣ ኢራቅ $209 ሚሊዮን ኪሳራ ገጥሟቸዋል። የኢትዮጵያ የአስቸኳይ ጊዜ አዋጅ ለሚቀጥሉት 6 ወራት የሚዘልቅ በመሆኑ የኢንተርኔት ግልጋሎቱ ወደ ነበረበት መቼ እንደሚመለስ ማወቅ ይቸግራል። በዚሁ ከቀጠለ ግን ኪሳራው